ብቻዋን አይደለችም ሲጀመር አከራይና ወንድሞች ናቸው ያጠበው ያሉት። አሁን ከአከራይ ቤት ሆና ነው የምታወራው ይስ አሁን አይዞሽ የሚሏት አከራይ ቤት ናት ያለችው። ማን አይዞሽ ይላል? ለማን አይዞሽ የሚሉት? አከራዮቼና ወንድሞቼ። አከራዮቼ ለምን አንቺ ብቻሽን ሁሉም እንደዛ ሆኑ? ለምን ብለሽ ታስቢያለሽ? ገንዘብ አሁን ስላቆምኩ ነው። ገንዘብ ልጅሽን እስካስቀመጥሽ ካለው ቲጂዬ እናቴ ልጅሽን እስካስቀመጥሽ ድረስ እኮ ግዴታ መላክ አለብሽ አይደል? ልጅሽን ስታሳድግ ገንዘብ ካላክሽላት ምን ታብላት? አሁን መስከረም ነው ለመጨረሻ ጊዜ ላኩታልሽ። አሁን ስንተኛው ወር ነው? ኢትዮጵያ ስንት ወር አለፈ ከመስከረም ጋይስ? አንድ ወር ነው ያለፈው። አሁን ሁለተኛ ማለት ነው። ጥቅምት ነው አሁን መስከረም፣ ጥቅምት፣ ህዳር። ኦኬ ጥቅምት። እሺ ጥቅምትና ህዳርን ምን ይብሉ? ከየት አምጥተው የቤት ኪራይ ይክፈሉ? ምን ይብሉ? እህትሽና ይሄን ሲመራት ልጅን ይፈልጌ ነው። በዘበዘችኝ ሀቡ ምንም የለኝም። በዘበዘችኝ በቃኝ። እዛ ላይ ልጅን እያሰቃያቻት ነው። ትምህርት ቤት ሄዳ ልጅ ቁስምና ብላ ነው የምትቀመጠው። እንደ ልጆች አትጫወትም። እሰማለሁ ትምህርት ቤት። እሺ እኔ የምፈልገው ማን ጋር ሀቅ እንዳለ ማወቅ የምፈልገው ደረሰኞቹን ስታቀርቢልኝ ነው። እሷ ከሄደች በአመት ውስጥ ከምትልክበት ወር ማትልክበት ይበልጣል። በሁለት ወር አንዴ የሆነ ገንዘብ ነው ጣል የምታረገው። እና እኛ ተራብን። በበዓል ሰው ስጋ ዶሮ ሲበላኛ በድንች ነው በዓልን ያሳለፍነው። በድንች የምን አንድ ወር ነው? 3 ወር ነው እንጂ አሁን ላይ ራሱ ያለው 3 ወር አላክሽም። ኦኬ 3 ወር አላክሽም። አንቺን ብለሻል ቅድማ። እሺ ቆይ በዓልን ልጅሽ እና እህትሽ ድንች ወጥ መብላታቸው አንቺ ሳውዲ ላይ ተቀምጠሽ ትክክል ነው? ማትልኪው ድንች አልበሉም። ለምን ድንች ይበላሉ? ድንች አልበሉም። ስጋ ነው የበሉት። ልካለሁ። እሺ ሙሉ ነሽ። ለበዓል ድንችን የበላ ነው ብለሻል። እሷ ደግሞ ስጋ ነው የበሉት ብር ልክ ያለው እያለች ነው። ማን ጋር ነው እውነቱ ያለው? ልጄን በ3 ጥቅም ነው ነሐሴ ቋቅሜ 3 የልጄ ልደት ተከበረ። ከዛ ደግሞ በሁለተኛው ቀን በዓል ነው። ገባሽ? ይህ ማለት ደግሞ እነሱ እንዴት ስጋ ድንች ይበላሉ? ቀጥል ደግሞ እኔ የላኩትን አውቃለሁ። ገባሽ? አሁን እኔ የምፈልገው ልጄ አሁን ደህና ናት። እስኪ ጠይቂያት እስኪ ድምጿን ልስማ። ልጅቷ ደህና ለምን አታገናኛትም ልጇን? ገና ከሳ ተቀብላ ነው ላንቺ የምታወራሽ። እሷ እንዲህ አታወራሽም ብትሞት። እኔ አውቃለሁ እሷ እንዲህ ልብ የላትም። አረ በፍጹም የምን ስጋ ነው? ወሬው ነው ማላይ አይኖች ነው ማላይ። የስጋ አይኑን አይተናናቅም። እሺ ቆይ ሙሉ ነሽ ቪዲዮ አብርታሽ ልጅ ህፃኗን ልታሳይን ትችያለሽ? ህፃኗን እንያት፣ ደህንነቷን እንያት። ኔትወርኩ በጣም ይቸግራል። ትዕግስት አቤት። አቡ ከሰውየው ጋር አልተጣላችሁም እንዴ? ተቃቅፋችሁ ፎቶ አለ እንዴ? እሺ ከልጅ አባት ጋር የለንም። የእሱ አይደለም ሌላ 10 ዓመታችን ጓደኛዬ ነው በማለት ስንጣላ ከማማዬ አባት ጋር በትንሽ ጊዜያቶች የተገናኘ ነው ልጄ የተፈጠረችው። ሌላ ጠብሰሽ ነው? ከዛ በኋላ ግን ሌላ የልጄ አባት ተጠብሶ ነው። ያኛው ጓደኛዬ ማለት ነው ያለ ማለት ነው። ፍቅረኛሽ ላይ የልጅሽን አባት ደረበሽ፣ ከሱ ወለድሽና ተውሹና እሱን ከዚህኛው ጋር ቀጠልሽ። እንደዛ አይደለም። ዱባይ ከመሄድ በፊት አሁን 8 ዓመት ወይ 9 ዓመት ሊሆን ነው። ከዛኛው የተቃቀፈው ከልጄ ጋር ልጄ ስትሄድ ደስ የሚላት አባት የምትለው አባቷን ብትወስችላት እና ያንን ብታመጪ አባት የምትለው አባቷን ሳይሆን ያኛው ነው። ገባሽ? በባለፈው እንደዛ ቆዝማ ህዝብ ያየው እሱ ነው። አባቷን ሲጀምር አታውቀውም። እንደው ምናልባት የዛኔ ሊያስመዘግባት ሲሄድ አገናኝቶ ይሆናል እንጂ ከዛ ውጭ እኔ አላውቅም። እነሱ እየሄዱ ከተገናኙ አላውቅም። ገባሽ? ከዛ ውጭ እኔ ባዳ ነው።
ይሄኛው እኮ ለልጅሽ ባዳ ነው። ፍቅረኛሽ ለልጅሽ ባዳ ነው። ዋናው እኮ ስጋው እኮ አንዴ ልንገርሽ፣ እኔ በሳቂያ መሆን አልፈልግም። ያኛው ጓደኛዬ 9 ዓመት ወይ 10 ዓመት ሊሆን ግን ልክ ዱባይ ስመለስ ተጣላን። ኦኬ ትንሽ ጊዜያቶች ቆይተን ተጣላን። ልጅ ነበረች አጣላችን፣ ተጣላን። ከዛ እኔ ልጅ ስለምፈልግ አሞይ ከዱባይ ስለ ይሄኛው ደግሞ ይፈልጋል፣ ልጅን ማሳደግ ይፈልጋል፣ እኔንም ደግሞ ከኔ ጋር መኖር ይፈልጋል። ይሄ ነው በቃ ማለት ይሄኛው አባትየው ሳይሆን ይሄኛው ከሱ ጋር 9 ዓመት በፍቅር ቆይተሽ ትንሽ ደቂቃ ስትጣሉ ሄድሽ ከሌላ ሰው አርግዘሽ መተሽ አሜን ብሎ ተቀበለሽ። ከወለድኩኝ በኋላ በአመት ምናምን አካባቢ ታረቅን። መልካም ሰው ነው። በአንድ አመት ልጅቷን አቅፎ ያለ መልካም ሰው በጣም እሷ አሁን ያጣላችን እህቴ ናት። አባትየው ይደውላታል፣ ያወራሉ። እንግዲህ ሚሰጁን አይተሻል። እንደዚህ ምን አይነት ፍቅር እንዳለ አላውቅም። እሷ ነች ያጣላችን በመሀል ይኸው እሱ ዘግቶኝ ብሎ ካርጎኝ ምናምን፣ ግን ለልጅቷ ሲል ይጠይቃል በሌላ ሰው አውቃለሁ። ስለዚህ አታነቃ ከዛ ጋር አታነቃ። ከፍቅረኛሽ ጋርም ተጣላችሁ? አጣልታናለች። እድሜ ለሷ በባለፈው ውሰድ ስትል የፍቅረኛ እናቱ አምጣት ተባለ። ማንም የለም አጠገቤ ሀቢባ፣ ዝም ብላ ነው የምትወራው። እሱ እኔ ብቻ ነኝ ያለሁት። እንትን አለ ዝም በይ እባክሽ። አሁን ያጣላሽን እድሜ ላንቺ። አርሲ ሊወስዳት ነበረ። አንቺ ቆይ ማሬ ልንገርሽ፣ ቲጂ ከፍቅረኛሽ ጋር ስላጣላችሽ ለፍቅረኛሽ ብለሽ ነው ከእህትሽ ጋር እየተጣላሽ ልጅሽን ሰላም እየነሳሽ ያለሽው። አስረጅኝ በደንብ ይግባኝ፣ እኔ ይግባኝ። እኔ ለልጄ ብዬ ራሱ ጥርግ ማለት ይችላል፣ እሱ መሄድ ይችላል። እኔ ለልጄ ብዬ ነው ሀቡ። ኖቴር ካስቸገረ ደግሞ ውጭ ራሱ እየዞርኩ ኖቴር የለም እኔ ጋር ኖቴር የለም። እኔ ምንም የሚጎለኝ ሴት አይደለሁም። ስራ ብትይ ስራ የምወድ ነኝ። ገባሽ? መልኬም ቢሆን የሚያስጠላ ሴት አይደለሁም። ምንም የሚጎለኝ ሴት አይደለሁም። ገባሽ? ከፈለኩኝ ከሰራሁኝ እኔ ልጄ ማሳደግ እንጂ ወንድ እሱ ለኔ አትነግሩኝ ማንም ሰው። ስለዚህ ያጣላችኝ የሚወስዳት ቤተሰብ የለም ሲባል ወንድም የሚስት ምን አለች? እኔ የሰው ልጅ አላሳድግም ብላ አለች አለችው። ይሄው እዚህ ጋር ቁጭ አለችው። ትማልና ትናገር። የሰው ልጅ አላሳድግም፣ የሰው ልጅ ከማሳድግ ቦልድ ይሻለኛል ብላሻለች ስትይ ምን ብዬ ወንድም የሚስት ያዥ ልበላት? እሚዛ ሲጣፋ እዚህ ጋር ውሳጅ ልጅሽን ስትይ እሱን እንዴ ማሚዬን ለማን መስጠት አልፈልግም ብሎ አልቅሶ አርሲ ሊወስዳት ሲል እቺ አልሰጥም ማለች። ይሄንትን በብሔር ተሳደው አባረሩት። አሁን መጥቶ ማየትም አይችልም። ልጅም ደስተኛ መሆን አትችልም። ይሄ ከአባቷ ይልቅ ይሄኛው መጥቶ ማሚዬ ቢላት ደስታዋን እንዴት እንደምገልጽ እራሱ አታውቀውም። የተቀመጠበትን እማዬ አባዬ መጥቶ እዚህ ጋር ወንበር ተቀመጠ ነው የምትለኝ። አባትየውን አታውቀውም። ፊት ለፊት ብታረጊላቸው ሁለቱን እዛ ጋር ነው የምትሮጠው። ግን ያጣላችን አባቷ በህይወት እያለ ፍቅረኛሽን አባዬ እንድትል ማድረግሽ ትክክል አይደለም። እሱን እንደ አባት መቁጠሯ ትክክል አይደለም። አንቺን ይውደድሽ ያክብርሽ፣ ከአንቺ ጋር ያለው ግንኙነት ሌላ ነው። ግን አባት ደግሞ አባት ነው። የወለደ አባት ጋዋ ደሟ እያለ ሌላ ባዳን አባዬ ማለት የለባት መሆን የለበት። ለምን አባትነቱን ይህ ሰውዬ በህይወት እያለ ለምን አባትነቱን ይነጠቃል? ለምን ጥሩ ባል መሆን አባት መሆን ይችል ይሆናል እንዴ? ጥሩ ለአንቺ ጥሩ ባል መሆን ካልቻለ እንዴ ለልጅቷም እኮ አልሆነም። እያየሽ አይደል እንዴ? ልጅ አልፈልግም ብሎ እኮ ልጅ አይደለችም ብሎ እኮ በራሴ ተገፋፍቼ እኮ ነው ልጄ አይምሯ እንዳይበረዝ በኋላ ካደገች በኋላ ዲኤንኤ ቢለኝስ ብዬ ወስጄ እኔ ራሴ በልጅነቷ እንዳታውቅ ብዬ ጎትቼ ያስመረመርኳቸው። ከዚህ በላይ ታዲያ እሱን አባዬ እንዴ ምንም ሳያደርግላት ታማ እንኳን ከስራ ሩጦ የሚመጣው ይሄ ነው። አንድ ቀን እሷ ሲስተር ትንገርሽ አሁን ማለት ነው ታማ ልጄ የጆሮ ጌጥ ውስጥ ገብቶባት በኦፕሬሽን ነው የወጣላት እና ብር አነሳኝና ልጄ ሆስፒታል ተዘጋ፣ ብር ሳትከፍይ አትወስጂም ተብዬ ለአባትዬው ስደውል ምንድን ነው ያለው? ካልፈለግሽ ውሰጃት፣ ካልፈለግሽ እንደፈለግሽ ይዝጓታ፣ ምን አገባኝ ነው ያለው። ይሄኛው ግን ከስራው ፈቶ ነው መጥቶ ያስታመማት። እዛ 500 ብር ስጠኝ ስለው 1000 ብር ጌታ ምስክሬን ነው የምልሽ 500 ስለው 1000 ብር የላከኝ ነው። አባት እያለ ለባዳ የምሰጠው እኔ ሕፃን ልጅ ማለት ነው። ለባዳ ሰጥቼ ነገር ተጠያቂ እንደሆነ ነው ሲጀመር። እሷ ስለጨከነኝ ለልጅቷ እኔ ደግሞ አልጨከነም። ወይ እረሩ ልትወኛ አትሞክሪ። አባትየው መቼ ያነሳል? እንደውም አሁን ብር ላክልኝ ምናምን ብዬ በአሁኑ ስጠይቃት ለማን የምትኖሪው ስለ ለራሴ ያለች ለራሴ ልጅሽ ስላት አያገባኝም ነው ያለችው። ለራሴ ነው የምኖረው ነው ያለችው። ሚዲያ ላይ አልመጣም። እስኪ የኔን ስልክ ቁጥር የማያውቃል እንዴ? ኢትዮጵያ ውስጥ የማያውቃል እንዴ? በየፍርድ ቤቱ
በየፍርድ ቤቱ ዛሬውኑ ራሱ ሲዞሩ ነበር አሉ። ጠይቂያት እስኪ። እኔ አልጠየቀም። እነሱ ልጅን ሲያሽከረክሯት 2 ሳምንቷ ትምህርት ቤት ከቀረች አባትየው ካሽከረከራችሁና ካዝናናችሁ ለምን ታዲያ ያ ሁሉ ጽሁፍ ሲጻፍለት ከትምህርት ቤት አሁን እልክልሻለሁ አሉ የተላከለትን ማለት ነው። ስልክ እንኳን የሚያነሳ ሰው አይደለም። ይሄን አባት የምትዩ ይሄ ነው የሚያዝና አንቺን ወስዶ የሚያዝናናሽ ከሆነ አንቺ ቃሉን ስላወጣሽው መዝናናት ትችያለሽ፣ መብትሽ ነው አይደለም? ላንቺ ለልጅም አልሆነም። እዛ ውጪ ግን አባት አለት የሚባል ነገር እኔ አልሰማም። ሲጀምር የእንጀራ አባቶች እኮ አባት ይባላሉ አይደል እንዴ? ይሄ አባት ነው የሚባለው። ሀቡ ወልዶ ለጣለ ገና እኮ ተረገዘች ስለው እኮ ነው ያቺኛዋ ሚስት የወለደች ብሎ ሄደው እና ከዛ በላይ ምን ማድረግ ይችላል እንዴ? ባለትዳር እኮ 700 ባለትዳር ነበር እንዴ ሰውየው? ባለትዳር ነበር እንደሆነ አላውቅም። ቲጂ ማሬ ካም ዳውን ተረጋጊ፣ ውሃ ጠጪ። አይኖ በጣም ጉዳዩ ያናድዳል፣ ነርቨስ ያደርጋል። ግን መረጋጋት አለብሽ። ባለትዳር መሆኑን ሳታቂ ነው ያረገሽው ከሱ? ባለትዳር አይደለም፣ አሁንም ባለትዳር አይደለም። የምነግርሽ ነገር ትዳር ነው። ያለ ትዳር በየቦታው ይወልዳል። ያቺኛዋ ወለደችብኝ ብሎ ሄዳልሽ። ስለዚህ ያለ ትዳር ካንቺ ያለ ጋብቻ ወለደ፣ እዛ ጋም ያለ ጋብቻ ወለደ ነው ወለደ። አሁንም ይወልዳል። ገና እንደዛ ነው የሚለን ራሱ። በዛችም አንድ ዛም አንድ ነው የሚለው ሰው የሚለው ያለ ጋብቻ የሚወልድ ከተገኘ ለምን አይወልድም? ጋብቻ እኮ ኃላፊነት አለው። ትዳር እኮ ሪስፖንሲቢሊቲ አለው። እኔ ሀቡዬ እንደዚህ እኔ ከሰው በታች ሆኜ ምን እንደሚለኝ ታውቂያለሽ? አንድ ወንድ ልጅ ድገሚ አልሞትለትም ብዬ እኮ ነው። አንድ ወንድ ልጅ ድገሚ የሚልሽ ፊት ስለሰጠሽ ነው። ወንድ ልጅ ፊት ከምትሰጠው ሴት ፊት ሰጥታ ከምታወራው ሴት ነው አንድ ወንድ ልጅ ድገሚልኝ የሚለው። ሲንቅ ነው። ያለ ጋብቻ እሺ ብላ የምትወልድ ሴት ከተገኘች ወንዱ በየቦታው ይወልዳል። ለምን? ሴቷ እሺ ብላ ያለ ትዳር የምትወልድ ከሆነ ትዳር ውስጥ ምን አስገባው? ትዳር የሚባል እኮ ኃላፊነት አለው። ኃላፊነት አለ ትዳር ላይ፣ ዝም ብሎ አይደለም። በውጭ እንደመውለድ ቀላል አይደለም። ኃላፊነት አለበት ባል ሲሆን። ይት ስለምሰጠው ሳይሆን ልጅን ጠይቅ ስለው አንድ ወንድ ልጅ ድገሚልኛ ነው የሚለኝ።